ውድ የቻናሌ ተከታታዮች በዛሬ ቪዲዮ የህግ ትንታኔ የሚሰጥበት ርዕስ የአሰሪና ሰራተኛ አዋጅ ቁጥር 1156 2011 ድንጋጌን በተመለከተ ነው። ብዙ ጊዜ ለፍርድ ቤት ከሚቀርቡ የስራ ክርክር ጉዳዮች መካከል በሃይማኖት ተቋማት በቅስና፣ በዲያቆንነት እና በፓስተርነት በቅነት በመጋቢነት የሚያገለግሉ አገልጋዮችን ከሚሰሩበት የሃይማኖት ተቋም ጋራ ስራቸውን በተመለከተ ችግር ቢገጥማቸው በመደበኛ ፍርድ ቤት መክሰስ ይችላሉ ወይንስ አይችሉም የሚለው ጉዳይ ነው። ከላይ የተመለከቱት በሃይማኖት ተቋማት በቅስና፣ በዲያቆንነት፣ በፓስተርነት የሚያገለግሉ አገልጋዮች ከሚሰሩበት የሃይማኖት ተቋም ጋራ ስራቸውን በተመለከተ ችግር ቢገጥማቸው በፍርድ ቤት ክስ ማቅረብ አይችሉም። ምክንያቱም መንፈሳዊ ስራ ስለሚሰሩ። በሌላ አነጋገር ችግር ቢፈጠር ጉዳዩ የሚፈታው በሃይማኖት ተቋም ውስጥ ባለ የውስጥ አሰራር እንጂ በመደበኛ የአሰሪና ሰራተኛ ጉዳይ በሚመለከት ፍርድ ቤት አይደለም። መረሳት የሌለበት ግን ከላይ ከተመለከቱት ውጪ በሃይማኖት ተቋም ውስጥ ከመንፈሳዊ አገልግሎት ውጪ ሌላ ስራ የሚሰሩ ሌሎች ቅጥር ሰራተኞች ለምሳሌ ጸሐፊዎች፣ ልዩ ባለሙያዎች ግን ከሚሰሩበት የሃይማኖት ተቋም ጋራ ስራቸውን በተመለከተ ችግር ቢገጥማቸው በመደበኛ ፍርድ ቤት ክስ ማቅረብ ይችላሉ። በሃይማኖት ተቋማት በቅስና፣ በዲያቆንነትና በፓስተርነት መጋቢነት መንፈሳዊ አገልግሎት የሚሰጡ አገልጋዮችን በተመለከተ በመደበኛ ፍርድ ቤት የማይታይ ከሆነ የሃይማኖት ተቋማቱ ችግር ሊያጋጥም እንደሚችል በመገመት ይህ የሚፈታበትን መንገድ ኮድ ኦፍ ኮንዳክት የሥነ ምግባር መመሪያ ተቋማቱ የሌላቸው ከሆነ ከወዲሁ ሊያስቡበትና ሊያዘጋጁ ይገባል በማለት የዛሬውን የህግ ትንታኔ ያበቃው። ሼር፣ ላይክ፣ ኮፒ ሊንክ እንዳይረሳ። አመሰግናለሁ። ቻው።